የፋይናንስ ሚኒስቴር በ2025/26 በጀት ዓመት በፔትሮሊየም ምርቶች ላይ የተጣመረ 30% ታክስ ሙሉ በሙሉ ተግባራዊ መድረጉን አረጋግጧል። ይህ እርምጃ በሀገሪቱ ፊስካል ፖሊሲ ውስጥ ጉልህ ለውጥ የሚያመለክት ሲሆን ይህም መንግስት ለቤት ውስጥ ኢኮኖሚ ማሻሻያ አጀንዳ ያለውን ቁርጠኝነት ያጠናክራል። ነገር ግን ስለ ኢኮኖሚያዊ ተጽዕኖ ሰፊ ስጋት ይፈጥራል። አዲስ የጸደቀው የዜጎች በጀት እነዚህን የግብር እርምጃዎች ይዘረዝራል። ይህም በሸማቾችና ንግዶች ላይ በነዳጅ ዋጋ ላይ ትልቅ ጫና ይፈጥራል። ትራንስፖርት፣ ግብርናና ማኑፋክቸሪንግ ውስጥ የነዳጅ ማዕከላዊ ሚናን ከግምት ውስጥ በማስገባት የግብር ጭማሪው በከፍተኛ ወጪና ቀደም ሲል የነዳጅ ድጎማዎች በመቀነሱ የዋጋ ግሽበትን እንደሚያባብስ ባለሙያዎች ያስጠነቅቃሉ። ከ2022 አጋማሽ ጀምሮ የኢትዮጵያ መንግስት የህዝብ ወጪን ለመግታትና የገበያ ጉድለቶችን ለማስተካከል የነዳጅ ድጎማውን አቋርጧል። ይህ ሂደት ቀደም ሲል ከ50% በላይ ናፍጣና የነዳጅ ዋጋ ጨምሯል። ከፊል ድጎማዎች ቢቀሩም በነሐሴ 25 የሀገሪቱ የዋጋ ግሽበት በይፋ 13.7% ነበር እና ኢኮኖሚስቶች አዲሱ ታክስ እርምጃዎች የዋጋ ግሽበትን ከፍ ሊያደርጉ እንደሚችሉ ይገምታሉ። የዘርፍ ባለሙያዎች የነዳጅ ታክስ ጭማሪው ሊያስከትል የሚችለውን አሳሳቢ አደጋ ለንግድ ስራ ማስኬጃ ወጪዎች በማሳደግ ኢኮኖሚያዊ እንቅስቃሴ ማዳከምና በኢትዮጵያ ቤተሰቦች መካከል ያለውን የመግዛት አቅም የበለጠ መሸርሸር ይጨምራል። ከፍተኛ ኑሮ ውድነት ባለበት ወቅት በአስፈላጊ ምርቶች ላይ ይህን የመሰለ ከፍተኛ ቀረጥ ማስተዋወቅ የህዝብን እርካታና የፋይናንስ አለመረጋጋት ሊያስከትል እንደሚችል ተቺዎች ይከራከራሉ። ገንዘብ ሚኒስትር አህመድ ሺዴ ከ3 ወራት በፊት በፓርላማ ባካሄደው ስብሰባ ማሻሻያ አስፈላጊ መሆኑን አጽንኦት ሰጥተው ገልጸው የሀገር ውስጥ ታክስ ገቢ ኢኮኖሚ እድገትን ለማስከተል መታገል እንዳለበት አምነዋል። የነዳጅ ታክስ ድጎማዎች ሙሉ በሙሉ ለማስወገድ ስራን ለመቆጣጠር እና ዘላቂነታቸውን ለማረጋገጥ ታስቦ እንደሆነም አስረድቷል። ሚኒስትሩ አያይዘውም ከተጨማሪ እሴት ታክስ እና ኤክሳይዝ ታክስ ቦርድ ደግሞ መንግስት የበጀት ጉድለቱን ጉልህ በሆነ መልኩ ሳያሰፋ ድጎማ እየቀነሰ የመንግስት ፋይናንስን ለማጠናከር ሰፊ ስትራቴጂ አካል አድርጎ አዲስ የሞተር ተሽከርካሪ ዝውውር ታክስ ማጽደቁን አስረድቷል። ኢትዮጵያ በአሁኑ ወቅት ከሰሃራ በታች ካሉ የአፍሪካ ሀገራት ከታክስ ወደ ጂዲፒ ዝቅተኛ ከሚባሉት አንዱ ሲሆን በዓለም ባንክ ደረጃ መሰረት ከ10% በታች ነው እየሰበሰበች የምትገኘው። ገንዘብ ሚኒስቴር አጠቃላይ መንግስት ገቢ ወደ 1.93 ትሪሊዮን ብር ለማድረስ በማቀድ ዝቅተኛ አማራጭ ታክስ ማስተዋወቅና የተቀናሽ የገቢ ታክስ ተመን ማስተካከያን ጨምሮ ተከታታይ ተጨማሪ የታክስ ማሻሻያዎችን አቅዷል። በ2025 የሚጠበቀውን የ416.8 ቢሊዮን ብር የበጀት ጉድለት ለመቅረፍ መንግስት ዋናነት የሀገር ውስጥ ብድርና የልማት አጋሮችን ድጋፍ ለማድረግ አቅዷል። ከዚህ ጉድለት ውስጥ 277.5 ቢሊዮን ብር በሀገር ውስጥ ብድር ለመሸፈን ታቅዶ 112.6 ቢሊዮን ብር ከቀጥታ የበጀት ድጋፍ ብድር ለማግኘት ታቅዷል። ተጨማሪ የነዳጅ ታክስ ዙሪያ ከፍተኛ ህዝባዊ ውዝግብ ቢኖርም የመንግስት ባለስልጣናት የ2025/26 በጀት ለኢኮኖሚ መረጋጋትና ለልማት ቅድሚያዎች የሚሰጠውን ትኩረት የሚያንጸባርቅ ነው ይላሉ። ይፋ የዜጎች በጀት በበጀት ዓመቱ ጠንካራ ሀገር ውስጥ ምርት እድገት 8.9%፣ መካከለኛ ዋጋ ግሽበት 13.9% ወደ 11.9% ዝቅ ብሏል። የፊስካል ጉድለት ከጠቅላላ ሀገር ውስጥ ምርት ውስጥ ከ2.06% ወደ 1% ገደማ እንደሚቀንስ ተንብየዋል። አዲስ 30% ተጨማሪ እሴት ታክስ ኤክሳይዝ ታክስ በፔትሮሊየም የነዳጅ ዋጋ ለመጨመር ፋይናንስ ሚኒስቴር በ2025/26 በጀት ዓመት በፔትሮሊየም ምርቶች ላይ የተጣመረ 30% ታክስ ሙሉ በሙሉ ተግባራዊ መደረጉን አረጋግጧል። ይህ እርምጃ በሀገሪቱ የፊስካል ፖሊሲ ውስጥ ጉልህ ለውጥን የሚያመለክት ሲሆን ይህም መንግስት ለቤት ውስጥ ኢኮኖሚ ማሻሻያ አጀንዳ ያለውን ቁርጠኝነት ያጠናክራል። ነገር ግን ስለ ኢኮኖሚያዊ ተጽዕኖ ሰፊ ስጋት ይፈጥራል። አዲስ የጸደቀው የዜጎች በጀት እነዚህን የግብር እርምጃዎች ይዘረዝራል። ይህም በሸማቾች ንግዶች ላይ በነዳጅ ዋጋ ላይ ትልቅ ጫና ይፈጥራል። ትራንስፖርት፣ በግብርናና በማኑፋክቸሪንግ ውስጥ የነዳጅ ማዕከላዊ ሚናን ከግምት ውስጥ በማስገባት የግብር ጭማሪ በከፍተኛ ወጪና ቀደም ሲል የነዳጅ ድጎማዎችን በመቀነሱ የዋጋ ግሽበትን እንደሚያባብስ ባለሙያዎች ያስጠነቅቃሉ። ከ2022 አጋማሽ ጀምሮ የኢትዮጵያ መንግስት የህዝብ ወጪን ለመግታትና የገበያ ጉድለቶች ለማስተካከል የነዳጅ ድጎማን አቋርጧል። ይህ ሂደት ቀደም ሲል ከ50% በላይ ናፍጣና የነዳጅ ዋጋ ጨምሯል። ከፊል ድጎማዎች ቢቀሩም በነሐሴ 25 የሀገሪቱ የዋጋ ግሽበት በይፋ 13.7% ነበር እና ኢኮኖሚስቶች አዲሱ ታክስ እርምጃዎች የዋጋ ግሽበትን ከፍ ሊያደርጉ እንደሚችሉ ይገምታሉ። የዘርፍ ባለሙያዎች የነዳጅ ታክስ ጭማሪው ሊያስከትል የሚችለውን አሳሳቢ አደጋ ለንግድ ስራ ማስኬጃ ወጪዎችን ማሳደግ፣ ኢኮኖሚያዊ እንቅስቃሴ ማዳከምና በኢትዮጵያ ቤተሰቦች መካከል ያለውን የመግዛት አቅም የበለጠ መሸርሸርን ይጨምራል። ከፍተኛ ኑሮ ውድነት ባለበት ወቅት በአስፈላጊ ምርቶች ላይ ይህን የመሰለ ከፍተኛ ቀረጥ ማስተዋወቅ የህዝብን እርካታና የፋይናንስ አለመረጋጋት ሊያስከትል እንደሚችል ተቺዎች ይከራከራሉ። የገንዘብ ሚኒስትር አህመድ ሺዴ ከ3 ወራት በፊት በፓርላማ ባካሄደው ስብሰባ ማሻሻያው አስፈላጊ መሆኑን አጽንኦት ሰጥተው ገልጸው የሀገር ውስጥ ታክስ ገቢ ኢኮኖሚ እድገትን ለማስከተል መታገል እንዳለበት አምነዋል። የነዳጅ ታክስ ድጎማዎች ሙሉ
በሙሉ ለማስወገድ ሳይሆን ለመቆጣጠርና ዘላቂነታቸውን ለማረጋገጥ ታስቦ እንደሆነ አስረድቷል። ሚኒስትሩ አያይዘው ከተጨማሪ እሴት ታክስና ኤክሳይዝ ታክስ ጎን ለጎን መንግስት የበጀት ጉድለቱን ጉልህ በሆነ መልኩ ሳያሰፋ ድጎማ እየቀነሰ መንግስት ፋይናንስ ለማጠናከር ሰፊ ስትራቴጂ አካል አድርጎ አዲስ የሞተር ተሽከርካሪ ዝውውር ታክስ ማጽደቁን አስረድቷል። ኢትዮጵያ በአሁኑ ወቅት ከሳህራ በታች ካሉ የአፍሪካ ሀገራት ከታክስ ወደ ጂዲፒ ዝቅተኛ ከሚባሉት አንዱ ሲሆን በዓለም ባንክ መረጃ መሰረት ከ10 በመቶ በታች ነው እየሰበሰበች የምትገኘው። ገንዘብ ሚኒስቴር አጠቃላይ መንግስት ገቢን ወደ 1.93 ትሪሊዮን ብር ለማድረስ በማቀድ ዝቅተኛ አማራጭ ታክስ ማስተዋወቅና የተቀናሽ የገቢ ታክስ ተመን ማስተካከያን ጨምሮ ተከታታይ ተጨማሪ ታክስ ማሻሻያዎችን አቅዷል። በ2025 የሚጠበቀውን የ416.8 ቢሊዮን ብር የበጀት ጉድለት ለመቅረፍ መንግስት በዋናነት የሀገር ውስጥ ብድርና የልማት አጋሮች ድጋፍ ለማድረግ አቅዷል። ከዚህ ጉድለት ውስጥ 277.5 ቢሊዮን ብር በሀገር ውስጥ ብድር ለመሸፈን ታቅዶ 112.6 ቢሊዮን ብር ከቀጥታ የበጀት ድጋፍ ብድር ለማግኘት ታቅዷል። በተጨመረው ነዳጅ ታክስ ዙሪያ ከፍተኛ ህዝባዊ ውዝግብ ቢኖርም የመንግስት ባለስልጣናት የ2025/26 በጀት ለኢኮኖሚያዊ መረጋጋትና ለልማት ቅድሚያዎች የሚሰጠውን ትኩረት የሚያንጸባርቅ ነው ይላሉ። ይፋ የዜጎች በጀት በውጤታ ሙሉ ጠንካራ ሀገር ውስጥ ምርት እድገት 8.9 በመቶ፣ መካከለኛ ዋጋ ግሽበት ከ13.9 በመቶ ወደ 11.9 በመቶ ዝቅ ብሏል። የፊስካል ጉድለት ከጠቅላላ የሀገር ውስጥ ምርት ውስጥ ከ2.06 በመቶ ወደ 1 በመቶ ገደማ እንደሚቀንስ ተንብዮአል። ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሰጣችሁ ጊዜ ከልብ እናመሰግናለን።